የሚሸነፍ ብሔራዊ ቡድን ስለሆነ ነው የሚያንገበግበን ሁሌ በሄደበት ከጅቡቲ ጋር አቻ የተለያየ ብሔራዊ ቡድን እኮ ጅቡቲ በእግር ኳስ ያን ያህል ስለሆነች የሁሉም ሀገራት ሁሉም ኩርኩሙን የሚያሳርፍባት ሀገር ጅቡቲ ስለሆነች ነው ከጅቡቲ ጋር አቻ እኮ ነው ተለያይታችሁ የመጣችሁት ስለዚህ በዛ ደረጃ መረዳት አለብን ብዬ ስለማስብ ነው ከሁሉም በላይ የሚሰጡት አስተያየቶች ያሳፍራሉ እንዲህ አትበሉን እንዴ 14 ሚሊዮን ብር ያፈስክ እንዴት ነው ማንናገር አሳየና አምጣ ውጤት አሳየን ውጤት ቀይረህ አምጣ እና የኢትዮጵያ ብሔራዊ ቡድን እንዲለወጥ ከመፈለግ ነው እንጂኛ ማንንም እዚህ ያለው የትኛውም አርሰናል ምኑም አይደለም ማንቸስተር ዩናይትድ ምንም ሊቨርፑል ምኑም አይደለም የኢትዮጵያ እግር ኳስ ውጤት ስለጠፋ ተናዶ ነው አብዛኛው ሰው የተሻለ ኳስ የማይበት እግር ኳስ መዝናኛ ነው ለኛ ለእናንተ ስራ ነው ስራችሁን ደግሞ በአግባቡ ስሩ ነው እያለን ያለን ስራህን በአግባቡ ካልሰራህ ደግሞ ትተቻለህ ትወቀሳለህ ምክንያቱም መጀመሪያውኑ ኃላፊነትና ተጠያቂነትን ወስጄ እሰራለሁ ብለህ ነው የገባበት ስለዚህ ትጠየቃለህ ኃላፊነትን በአግባቡ